ሙያ ከናንተ ወደ እናንተ ዛሬ የሽርሽም ወጥ አብረን እንሰራለን። እዚሁ ቲክቶክ ላይ ነው ያየሁት። በጣም ቆንጆና ጣፋጭ ነው። ዶሮ የሚያስንቅ ነው። ሁላችሁም ሰርታችሁ ሞክሩት። ሽርሽም ወጥ ለመስራት የሚያስፈልገን አተር ክክ ነው። አተር ክክ አነስ ያለ ባለ እሳት እናምሰዋለን። አተሩን በደንብ ቀይ እስኪሆን ድረስ ቀስ አድርጌ አምሸዋለሁኝ። እንደዚህ ቀይ ከሆነልኝ በኋላ እስኪቀዘቅዝ ድረስ ቁሌት እናዘጋጃለን። 2 ራስ ሽንኩርት ከትፌ ድስቱ ላይ ጨምሬያለሁ። ሽንኩርቱን አሁን ከመጠጠ በኋላ ዘይት ጨምራለሁ። ሽንኩርቱን በደንብ ከተቁላላ በኋላ በርበሬ ጨምሬ ቆንጆ አድርጌ አቁላለዋለሁ። በርበሬ እንዳያቃጥል። በርበሬና ሽንኩርቱን በደንብ ከተቁላላ በኋላ ነጭ ሽንኩርትና ዝንጅብል አብሮ የተፈጨ እጨምራለሁኝ። ቁሊቱ ደግሞ ቆንጆ አድርገን እንደ ዶሮ አይነት ቁሊት ነው የሚያስፈልገው አሉ። እኔ ለመጀመሪያ ጊዜ ነው የምሰራው። ብዙ ነገር ልሳሳት እችላለሁ። ትነግሩኛላችሁ የረሳሁት ወይም ደግሞ የተሳሳትኩት ነገር ካለ። ከዛ ቁሊቱን ቆንጆ አድርገን እንደዚህ ከቁላላንም በኋላ እኔ ትንሽ አብሽ ጨምሬያለሁኝ። አብሽ መጨመርም አለመጨመርም ይቻላል። እኔ ስለምወድ ነው። ቁሊቱ ቆንጆ ሆኖ እንደዚህ ከደረሰልን በኋላ የቅድም አተር ክክ ሽርከት አድርጌ ፈጭቼዋለሁ ስላችሁ በቃ ድቅቅ አድርጌ ሲጀመርም ወጡ ስሙ ራሱ ደቀቆ ነው የሚባለው እና ደቀቅ አድርጌ ፈጭቼ 4 ማንኪያ ተጠቅሜያለሁ። ቆንጆ አድርጌ አብሬ ከቁላለሁት በኋላ ውሃ ከለስኩት። ደግሞ እንደ ኢትዮጵያ አይነት አተር ነው፣ በጣም ውሃ ያነሳል። 4 ማንኪያ ነው የጨመርኩት፣ ግን ቀስ ቀስ እያለ ድስቱ ሞላ። ይህንን የመሰለ ቆንጆ ወጥ ሰርተናል። ሽታው በስማ ልነግራችሁ አልችልም። በጣም ነው ደስ የሚለው። ኢትዮጵያ ነው የሚለው። በቃ ተውኝ ያልኳችሁ እና ወጣችን በዚህ መልኩ ደርሷል። ጨው ጨምሬ ኮረሪማ ጨምሬ እንደዚህ አዘጋጅቼ ይሄንን የመሰለ ወጥማ በትኩስ እንጀራ ነው መበላት ያለበት በሚል ትኩስ እንጀራ ቤት ውስጥ ጋግር ያለው ታውቃላችሁ። ኢማራት ላይ ሰሞኑ እንጀራ ጠፍቷልና በዛ ምክንያት ቤት በመጥበሻ እንጀራ ጋገርኩኝ። እንደ አጋጣሚ ሆኖ ቆንጆ ሆኖ ወጥቶልኛል። አሪፍ እንጀራ ጋግር ያለሁኝ። እንጀራችን እንደዚህ ቆንጆ አርገን ጋገርን። ከፈለጋችሁ አሰራሩን ከፈለጋችሁ እነግራችኋለሁ። በእርግጥ የጤፍ እንጀራ ነው፣ የፍርኖ ዱቄት እንጀራ አይደለም። ፍርኖ ዱቄት እንጀራ እንትን አለለ ሰርቼውም አላውቅም፣ አልወድም። ሽታው በጣም ነው የሚያስጠላኝና ይሄ የጤፍ እንጀራ ነው። በእርግጥ የጤፍም ሆኖ ብዙ ጊዜ አይሳካም። ብቻ እኔ ለመጀመሪያ ሞክሬ ተሳክቷል። እንግዲህ ይሄንን ይመስላል እንጀራችን። እስኪ እንቅመሰው። ወጡ ሽታው እንደዚህ ውድ ያደረገው ጣዕሙ ምን አይነት ቢሆን ነው? እና ወጡ ስታዩት ራሱ ያስጎመጃል። እውነቴን ነው የምላችሁ፣ ሰርታችሁ ሞክሩት። ይሄ ለእኛ ለጾም አሪፍ ነው፣ ቆንጆ ነው። በጣም እንደ አማራጭ ይሆናል እና ጣዕሙ ልነግራችሁ አልችልም። ዶሮ ነው የሚለው እና ሁላችሁም ሰርታችሁ ሞክሩት።